ያኛውን ስልክ ላይ ደውዬ እኔ ያለሁት አሁን ደብረ ታቦር የሚባል ሀገር ነው አልኩት። ፎዚያ እየቀለድሽ ነው 700 ምናምን ኪሎ ሜትር አቋርጠሽ መጥተሽ አለኝ። አዎ መጥቼ እዛ ነው ያለሁት። እየቀለድሽ መሆን አለበት ብሎ ያልኩት ቦታ ሲመጣ አለው። ከዛ ይዞኝ ሄደ። እሱ በጣም አላመነም። ያው እዛ መኖር ጀመርኩ። በቃ ደስ ይላል። ደብረ ታቦር የሚባል ሀገር 8 ወር ምናምን እንደኖርኩኝ አልተስማማንም። በቃ ጸብ ተፈጠረ። ወጣት ነው እሱ፣ ወጠጤ ነገር ነው። እኔ ደግሞ ከፋሚሊ ታይቼ ነው። ምንም ነገር አላውቅም፣ ስለ ላይፍ አላውቅም፣ ስለምንም ነገር አላውቅም። ተነስቼ እንደገና ወደ ናዝሬት የሚባል ሀገር መጣሁ። ለካ ወደ ናዝሬት ስመጣ እኔ አርግዤ ነበር፣ አላውቅም። ከዛ መጥቼ በቃ ያልሆነ ወፈርኩ፣ ቀጫጫ ነበርኩ፣ ወፈርኩ። ያልሆነ ስሜት ይሰማኛል። የሆነ ቤት ተቀጥሬ በቃ ጥሩ በቃ ዝም ብዬ መተኛት ነው ምናምን በቃ ተኛለሁ ዝም ብዬ። ከዛ ኧረ ምንድን ነው ሂጂና ተመርመሪ ምናምን ሲባል ሲሄድ ሐኪም ቤት እርጉዝ ነኝ ትሄድ አልኩኝ። በቃ እንትን ለማለት ምንም ቤተሰብ የለኝም፣ እህት የለኝም፣ ጓደኛ የለኝም። እንግዲህ አስቢ ጠፍቼ ነው የሄድኩት። ሐኪም ቤት ሲሄድ ኧረ ጭራሽ እንዳታስቢው አሉኝ። ከዛ ምን ማድረግ ነበረብኝ? እንደገና ስራ ለመግባት ወደ ትንሽ ገጠር ሀገር ሄድኩኝ ማለት ነው። ወደ ትንሽ ገጠር ሀገር ሄጄ እዛ እየሰራው እንደገና የሰው የተቀመጠ ብር ወስጄ እንደገና ወደ እሱ ልመለስ ማለት ነው። ስጠፋ በፖሊስ አስያዙኝ። ሰውዬው የተቀጠርኩበት ቤት ሰውዬ የሰው ብር ሰርቄ። ከዛ በኋላ አስቢ 8 ወር ጉዞ ላይ ታሰርኩ። ተፈረደብኝ 1 ዓመት ከ6 ወር። የሚከራከርልኝ ሰው የለም፣ የሚናገር ምንም የለም። የሄድኩት ደግሞ ገጠር ሀገር ነው። ከአሰላ በሌ ነው ምናምን የምትባል ሀገር ነው። ደላላ የወሰደኝ። ይሄኔ ነው ችግሩ። ይሄኔም ሲሆን እኔ 19 ዓመት የነበረ እና ምንም ስለምንም ነገር አላውቅም። ከዛ በቃ ማለት እዛው ያሉት ፖሊሶች ምናምን እንትን ጠይቁልኝ፣ ምን ነው የሚባለው ማቅለያ። እውነትም ስለተናገርኩ እሱን አፍቅሬ ነው እንደዚህ መሄድ ፈልጌ ነው ምናምን ነገር ስላልኩኝ እውነት ስለተናገር ማቅለያ ሲያደርጉልኝ ምንም አይቻልም። በቃ ተፈረደብኝ። ለቤተሰብ ምን ብዬ እናገራለሁ? ታስረው ያለው ምን አድርጌ ነው የታሰርኩት? ሁለተኛ ሌላ ታሪክ አለ። ልደውል ብል እንኳን ምን ብዬ እደውላለሁ? ያለሁበት ሀገር ማንም ሰው አያውቀኝም፣ እዛም እሱ አያውቅም። በዚህ መሀል እዛ ወለድኩ በቃ። ከዛ ምህረት መጣና መስከረም ላይ በምህረት ወጣሁ። መስከረም ላይ አጋጣሚ ምህረት አዋጅ መጣ። ከዛ እኔ በምህረት ወጣውና ተመልሼ ወደ ሞጆ መጣሁ። ተመልሼ ወደ ሞጆ ስመጣ እሱ አግብቶ እኔ የወረድኩበት መኪና ፊት ለፊት ቤት ሚስቱ የምትሰራበት ሱቅ ነው። ሞጆ ስወርድ ማለት ነው። እናት እዚያ አካባቢ ግሩ የሚባል ልጅ ታውቂያለሽ? ምን ነበረ ምናምን ነገር አለች ስትለኝ፣ አይ እንደዚህ ግሩ ማለት እኮ ባለቤቴ ነው አለች። ከዛ ገባውና ክፍል ይዤ እንደገና ጊዮን በረኪና ረጅሙን ገዝቼ በረኪናውን አንገትን ቆርጬ በረኪናውን ጠጣሁት። ክፍል ልጅ አስቀምጬ ማለት ነው። ከዛ በሩን ቀርቅሬው ነበረ። እንደገና ሰው አድኑኝ ብዬ እንዴት ልጥራ ማለት ራሴ ማዳም ፈለግኩ። አልገደለኝም ያ ነገር። ተቃጠልኩ በቃ። ደረቴን ሲያቃጥለኝ አፌ ላይ አረፋ ሲሞላ ሰው እንዴት ልጥራ? በሩን ቆልፌዋለሁ። በሩን ማን ይክፈተው? ማን ሰው ሄዶ ይጥራልኝ? ከዛ በቃ በጣም ተጨንቄ እንደምንም ብዬ ወደ በሩ ጋር ተጠጋውና በሩን መታውት። ስመታው ዘበኛው ሲመጣ የሚሸት ነገር አለ ለካ ሰፈሩ በረኪና ሲሆን ይሸታል። በሩን ሰብረው ሲገቡ በቃ እንትን ብያለሁ። እና እዚህ ጋር ደግሞ ኮሜንት ላይ ሞተሽ ቢሆን ኖሮ ብትይ ሁሉም ሰው የፈቀደውን ህይወት አይደለም እዚህ ጋር የሚኖረው። እሺ ያሰብሽውን ነገር አይደለም የምትኖሪው። እኔ በህይወቴ ይህን አስቤበት አይደለም በእኔ ላይ የተከሰተው። ምንም አይሰማኝም ምንም ብትይ። ከአንድ ሙስሊም ሰው ግን ይህን አይጠበቅም። ገባሽ? እኔ እናቴ ስለሌለች ነው በዛ ሰዓት ከቤት የወጣሁት። ዱርኝነት ፈልጌ አይደለም። ታያቸው ማለት ነው ሳትስጥ ይኸውልሽ በጣም መስጠት ሳይሆን አንቺ ቤት ኮሜንት እንደፈለጉ መናገር ይችላሉ። አልተሰማኝም። የእሷን ክፉ ነው የሚያስ ይኸውልሽ፣ ግን ያው ክፉ ልብ ያለው ሰው
ምንም ነገር ብታስረጁ አይገባውም። ስለዚህ ክፉ ልብ ላይ አይ ሀቡ አንቺ ቤት በጣም ብዙ ታሪክ ሰምቷል። ማንም ሰው ፈልጎ እንደዚህ አይነት ህይወት አይኖርም። ማንም ሰው ሊመርጠው አይችልም። በጣም ክፉ። ሲቀጥል ደግሞ እናት በቤት ውስጥ የሌለው ሰው እንደዚህ አይባልም አይባልም። ብትያትማ እና ተውማ ልቧ ጥቁር ነው። ይኸውልሽ ለክፉ ሰዎች በማስረዳትን ያላምንም ክፉ ሰዎች። አሁን እኔ ኮመንት ላይ በሞትሽ አካውንት የተዘጋ ብዬ ቪዲዮ የሰራሁት ላይ አንቺን በሞትሽ ልሳንሽ በተዘጋ ምናምን የሚሉ ኮመንቶች አሉ። አይቼ አዝኜላቸው ነው ማልፈው። ለምን በጣም ክፉ ስለሆኑ ህይወታቸው ሙሉ ጥቁር ጨለማ ስለሆነ መልካም ነገር የሚመኙበት ምንም አይነት መልካም ልብ የላቸው። ስለዚህ አዝነንላቸው። ደግሞ ትክክለኛ ሆርሞን ያለው ሰው የሆነ ሰው ያፈቅራል። ገባሽ? ታፈቅሪያለሽ። በህይወትሽ ላይ ብዙ ነገር አፕን ያደርጋል። አሁን ላይ ሀቢባ ልንገርሽ፣ ከዛ በኋላ ምን ተፈጠረ መሰለሽ? በጣም አዘንኩኝ። ወስጄ ለእናቱ ልጄን ሰጠው፣ ተቀበለችኝ። ከዛ በኋላ ምን አረግኩኝ? እንደገና ተመልሼ ወደ ናዝሬት ሄድኩና ስራ መስራት ጀመርኩኝ። ስራ መስራት ጀምሬ ታናሽ ወንድሜ አጋጣሚ ስራ ጀምሮ አዲስ አበባ መጥቶ ነበረ። ወደ አዲስ አበባ ሙቭ አረግኩኝ ማለት ነው። ደውዬለት በቃ እንዲህ ገጥም። በጣም አዘነ። ቆመሽ መሄድ ሁላ ታሪክ። ለቤተሰብ ደግሞ ልንገርሽ፣ እኛ ቤተሰብ ልንገርሽ ሀቡ ስልጤ ነን። ስልጤ ስትሆኝ ከባድ ነው። የሰፈር ድራል፣ የሰፈር ሰው አለ። የከሌ ልጅ እንደዚህ ሆነች፣ እዛ ይወራል፣ እዚህ ይወራል። ሲቀጥል ማንም ሰው እንደዚህ አይነት ነገርን አይፈልግም። አንድ ደግሞ እኔ የምናገረው ምን እንደሆነ ታውቂያለሽ? አንድ እናትና አባት በሚለያዩ ሰዓት ሁሌም የሚፈጠረው ነገር ይሄ ነው። ገባሽ? አሁን ለምሳሌ ብዙ እናትና አባት ተቻችለው መኖር ያለባቸው ለልጆቻቸው ሲል ነው። አባት ቢሆን ይኸውልሽ ችግር፣ አባት ቢፈታና ቢሄድ ችግር የለም። እናት ግን ልጆቿን ጥላ ስትወጣ ይሄ ነው የሚከሰተው። እናቴ አጠገቤ ብትኖር ኖሮ እኔም ጥዬ ከቤት አልወጣም ነበረ። እናቴ ታዋየኝ ነበረ። ሁሉን ነገር ደብቃ በጉያዋ ታኖረኝ ነበር። ገባሽ? እዛ ጋር ግን ሴት ልጅ ስላልተወለደ የእንጀራ እናቴ ጫናና ግፊት ልጅነትም አለ ከቤት ጥዬ ወጣሁ። ገባሽ? ማንም ሰው ይሄን ህይወት ፈልጎ አይኖረውም። በህይወት ላይ ብዙ ነገሮች አፕን ያደርጋሉ፣ ግን ጠንካራ መሆን ነው። ሁሉም ሰው በውስጡ የያዘው የራሱ ታሪክ አለ። ሲቀጥል ደግሞ አንድ ከቤት የወጣሁበት ታሪክ ምን እንደሆነ ታውቂያለሽ? አባቴን ደስተኛ ለማድረግ ነው። እኔ እና እሷ ስንጋጭ እሱ ለማንም ምን እንዳለ ታውቂያለሽ? አንድ ቀን በጣም በህይወቴ የማረሰው ሰሊና የሚባል እንግሊዝኛ ፊልም ነበር ከምሽቱ 6 ሰዓት የሚታይ ካስታወሽ፣ የሆነች ሙዚቀኛ ናት ምናምን ነገር። ከዛ እሱን ፊልም እያየው ዘጋችብኝ። ታላቅ ፊልም ማለት ነው። ዘጋችብኝ። ስዘጋብኝ ገፈተርኳት። ወደዛ ስገፈትራት መኝታ ቤት ነበር ወጣ እሱ ማለት ነው። እና ቁጭ ብሎ ነው ያለቀሰው። አልተናገረም፣ እኔንም እሷንም። ለምንድን ነው የምታለቅሰው ምናምን ስለ የዛኔ ኦልሬዲ 17 ዓመቴ ምናምን። ለምን እንደማለቅስ ታውቂያለሽ? አንቺን አሁን ተይ ብዬ ብቆጣ ለሚስት አገዝኩት ያለሽ፣ እሷን ብቆጣ ለልጅ ይሄን ከማይ ብሞት አይሻለኝም ማለት። የዛን ቀን ጠዋት እኔ ቤት የለውም በቃ። እሷ ከኔ ጋር ችግሯ ሴት ልጅ ስላሌላት ነው። ገባሽ? አሁንም የወለደችው 8 ወንድ ነው፣ ሴት አልወለደች። እኔ ብቻ ነኝ ሴት። እና በቃ ብዙ ነገር ተፈጠረ። ከዛ በኋላ ወደ አዲስ አበባ መጣሁ። አዲስ አበባ መኖር ጀመርኩ። አሁን ትልቅ ሱቅ አለኝ፣ የራሴ ህይወት በቃ የተስተካከለ ጥሩ ኑሮ እየኖርኩ ነው። ግን ልጄን ማግኘት አልቻልኩም። እሱ ደግሞ ስቲል ናው እስካሁን ድረስ ይለምነኛል፣ እስካሁን ድረስ ማለት ነው። እና ምን እንደሆነ ታውቂያለሽ? አንዳንዴ የምንኖረው የመረጥነውን ህይወት አይደለም። ሁሉም ሰው ጥሩ ህይወትን በስነስርዓት አፍቅሮ በስርዓት ሳይንዘላዘል አግብቶ መውለድን ማንም ሰው አይጠላም። ይጠላል እንዲህ የለም። ግን በህይወትሽ ላይ አንዳንዴ ሳታስቢ ብዙ ነገር ይፈጠራል። ሴት ልጅ ጠንካራ መሆን አለባት። እኔ ብዙ ነገር ላዩን የነገርኩሽ አልነገርኩሽም። ምክንያቱም እዚህ ጋር ያው የሆነ ይቆራረጣል። የሆነ ብዙ ነገር ባወራሽ ታለቅሻለሽ። በውስጤ በጣም ብዙ ነገር ችዬ ነው የኖርኩት። እስንጎበን ከዛ በኋላም ብዙ ነገሮች ማለት ነው። ግን አልሐምዱሊላህ አሁን ግን አለሁ። አሁን ስራ አለኝ ራሴ፣ በጣም ደስተኛ ነኝ። ራሴን ችዬ የኖርኩ ነው። ግን ብመልሰው ወደኋላ ያኔ አስበሻል? ቤተሰብ ሳይጠይቀኝ እስር ቤት ታስሬበት የነበረው እሱ የዛኔ ምን አገባኝ ብሎ ትቶኝ የነበረው በቃ ቆንጆዬ ነበርኩ፣ ልጅ ነበርኩኝ። ማንም ሰው ሙስሊም ነኝ እና ብቻ አልሐምዱሊላህ አሁን አለሁ። ከላይ የነገርኩሽ ብቻ ደስ